ሰላም ሰላም የጃሪና ፋኒ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን አለን ደህና ነን። ዛሬ ከነሱ ቤት ገብቼ አንዳንድ ጥያቄዎችን ላፋጥናቸው ነው። እነሱ አያውቁም ምን እንደሚሉ አብረን እናያለን። እሺ ጥያቄ መጀመሪያ ፋኒ ወይ ደህና ነኝ። እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁ። ቤታችሁ ውስጥ እንድቆይ ስለፈቀዳችሁ በጣም አመሰግናለሁ። ቤትሽ እኮ ነው። ቤትሽ ስለሆነ ምንም ችግር የለውም። እኔ የምላችሁ መጀመሪያ እንድትገናኛችሁ እስኪ ንገሩ። ተዋወቃችሁ ምን ይመስል ነበር? የተዋወቃችሁበትን ቀን ጀሪጋ ነው እንዲሁ መጀመሪያ በስልክም ሊሆን በአካልም ሊሆን ብቻ የመጀመሪያው ግንኙነታችሁ ምንድን ነው? ሰው በጣም ያወራላት በጣም ያወሩላታል። እዛ አብሯት ያደጉ ልጆች ጓደኛዬ እሷም ጓደኛዬ ነው። በጣም ሁለት ልጆች ነው የሚጠራው ሁሌ ስንገናኝ ሁለት ልጆች በቃ ከሌና ከሌን ባሉ ልጆች አሉ ከሌና ከሌን ባሉ ልጆች አሉ ምናምን ይለኛል ነው ምናምን እያለ በቃ የእሷን ፎቶ ያሳየኛል። አንድ የሆነች ፎቶ አለች ፎቶ የሚያሳየኝ አንድ ፎቶ የሚያሳየኝ ያች ፎቶ ደግሞ በጣም ቆንጆ ናት። እየመረጠ ማለት ነው ቆንጆውን ፎቶ የሚያሳየኝ። መጨረሻ ላይ ስልኳን ስታይ እንዳለው ነበር ስለ እሷ እያወራን የሆነ ቀን እሷ ደወለች። ኧረ ስለ እሷ እያወራን ደወለች አለ እሱ ጋር ብትለን ከእሱ ቤት ማለት ነው። እና ያወራል ሁሌ ፎቶዋን አሳየች። ስልኳን እንዳለው ደበረኝና ቤት ልሄድ ነው ስልክ ስጠኝ ምናምን ብዬ ስልኳን ያዝኩት። የእሷን ስልክ ማለት ነው። ስልኳ የደወለችበት ያዝኩና 2 ወር ከስልክ ቆይቶ ከዛ ነሐሴ መጨረሻ አካባቢ ተቀበልኩ። ጥቅምት መስከረምና ጥቅምትን አልፎ ዳር ላይ ደወልኩላት። ዳር ላይ ደውዬ አወራኋት። የመጀመሪያው ቀን የሚገርም ነበረ። ያወራኋት ወሬ የሆነ የተንዛዛ ምናምን አልነበረም። እኔ እንደዚህ አይነት ሰው ነኝ ስለ ራሴ ቀጥታ እና የመጀመሪያው ሰው ሊያደርገኝ ይችላል። እኔ እንደዚህ አይነት ሰው ነኝ እንደዚህ አይነት ሰው ፈልጌ ነው የደወልኩኝ። ስለዚህ ስለ እኔ ፕሮፋይል ሌላ ሰው መጠየቅ ትችላለች። እዚህ ቦታ ነው ያለሁት። ከዛ እኔ አንቺ ስለተመቸሽ አንቺን ብዬ ምናምን ስለደወልኩ አንቺ ደግሞ ምንም ስለ እኔ ሳታውቂ እሺ በይ ማለት ሳይሆን በደንብ ማጠናት ያለብሽ ነገር አትንና ቀጥታ ደውለህ የመጀመሪያው ቀን በጣም ፈጣጣለሽ መጨረሻ ላይ አወራንና በቃ ስለዚህ እዚህ በኋላ ልደውል ዝም አለችኝ። አይ በቃ ዝምታ ደውል ነው ተስማምቻለሁ ማለት ነው። አልተጨመረበትም ማለት የተጨመረ ካለ ይቀነስ። ከስንት ወራት እንደጠበቅከው ነው ያገኘኸው? ማለት ከሰማኸው ወሬ አንፃር ስለሷ ብዙ ነገር ሰምተሃል አይደል? ከሰማኸው አንፃር አይ እንደዘጋብኝ ምናምን መስሎኝ ነበር። እንደዛ ሰዋራት ቶሎ ምናምን በግልጽ የነገርኳትም ለዛ ነው ማለት ሌላ ሰው ሊሄድ አንድ ቀን 2 ቀን እየተዋወቅሽ ምናምን ነው። አሁን ግን አንቺ የሄድሽበትን ዓላማ ነው ማለት ሰው የራሱ የሆነ ነገር አለ። አሁን የረሷ ሲሄድ ማለት ፈልጌ የሄድኩትን ነገር ነው በግልጽ። ስለዚህ በህይወቴ ደግሞ አይሆንም መልስ ነው ያ ማለት ደግሞ የኔ ፍላጎት ብቻ ሳይሆን አንቺ በደንብ ማወቅ ያለብሽን ነገር አውቀሽ ነው መሆን አለበት ያልኳትና በዛን ሰዓት እሷም ስልክ ማውራት ትፈልጋለች መሰለኝ። በቃ ሱስ ይዟት እስከምደውል እዛ በኋላ ሰዓቷን ነገር ልጠብቅ እንዳላለ ማለት ነው። እንዴት አገኘሽ? አይ ማለት ያኔ እንዲሁ ነበር ማወራው ማለት እንደዚህ በዛን ሰዓት ስለዚህ ነገር አስቤበት ምናምን አይደለም። ግን የለም ያን ሳስፈራና ምናምን ስለነበር በጣም ይደብረኝ ነበር። አንቺ ቤት ነው የነበርኩት አዲስ አበባ እና ዝም ብሎ ለዚህ ቁጥር ምናምን ሳለ ሁሌ በተመሳሳይ ሰዓት የሚደውለው ማለት በሳምንት አንድ የሚደውለው እና በተመሳሳይ ሰዓት ነው ብዙ ጊዜ ነው
ምሳ እየበላሁ ምናምን ነበር ቤተሰብ እና ያኔ ዝም ብዬ ነበር ማወራው። ዛሬ ትደርሱ አገኛለሁ እንጂ እንደዚህ አስቤበት ምናምን አይደለም ማወራው በዛን ሰዓት። ግን ምን አይነት ወንድ ነበር የምትጠብቂው ካገኘሽ በኋላ? ማለት በፊት የምትጠብቂው የነበረ አለ አይደለ? በፊት ላይ እንደዚህ ነው ማለት ዝም ብዬ ማሰብ ቤተ ክህነት ላይ ነው። በቃ የሆነ ስልጣን ያለው ስልጣን ማለት ቤተ ክህነት ላይ እንደዛ አይነት ነገር ነው ማስበው። እና እንደውም የሆነ ሰዓት ላይ ደግሞ ጓደኛዬ ቃል አስገብታኝ ነበር ማለት የሆነ እሱ የሆነ ዘመድ እንትን ይላል ሱቅ እንዳውቀው ነገር ነውና ምሽት አጥቶ ምናምን እንደዚህ በጣም እንትን ያለና ጀሪ አለች። እሷን ማለት እሷ በህፃንነቷ ትድራለችና ካሁን ማግባት አትችልም። እና ጀሪ እኔ እንደዚህ ሆኜ በዚህ ምክንያት እንደዚህ ካንሰር አገባ ነበር። አንቺ ግን በቃ አንቺ እኮ አንድ ቄስ አንድን ዲያቆን ቄስ ማድረግ ትችያለሽ። ስለዚህ በቃ ነግሬሻለሁ ምናምን ትለኝ ነበርና ይሄም ነገር አለበት እዛ ቤተ ክህነት ሰው እንደዛ ነው ማስበው ነበር። ጨዋ ላስብ ነበር። ያንን ትንሽ ቀላጣቸው ነበር ጋር ያንገራገርኩት አልፈልግም ቤተ ክህነት ነው ማግባው እያልኩ እንደዛ ነበር። አይ ዞሮ ግን ፈጣሪ ላንቺ ያዘልሽ ነው ማለት አንቺ ባሰብሽው ልክ አይደለም። አንቺ የምታስቢው የሆነ ነገር ሊሆን ይችላል። ፈጣሪ ያዘልሽ ደግሞ ላንቺ አለሽ የፈቀደው ነው። ግን ካለሽ በኋላ ተሰማሽ? እግዚአብሔር ይመስገን እግዚአብሔርን አመስግኛለሁ ለመናገር ማለት ነው። እውነት ማለት በቃ መሆን ያለበት ነገር ነው። የምፈልገው ነገር ሁሉ የምፈልገውን ነገር አግኝቻለሁ። እግዚአብሔር ይመስገን። ደስተኛ ነገር እሱ ነው አይደል? ትዳር ከእግዚአብሔር ዘንድ ነው ይባላል አይደል? እሱ መጀመሪያ ስንፈጠር የታዘዘልን ነገር ነው የምንቀበለው። የትም ሄድን ታዘዘልን አይደል? እውነት ነው። አንተስ ምን አይነት ሴት ነበር ብሎ የምትመኘው? እስኪ ጠይቅ። በፊት ማለት ጀሪ ባትሆን ምን አይነት ሴት ነበር የምታስበው? አይ እኔ ብዙ ጊዜ እናወራለን ግቢ ላይ ምናምን ብዙ ታወራለች ስትገናኝ የሆነ ርዕስ ታነሽ እና ብዙ ታወራለች። በዋናነት ከምንም በላይ የምፈልገው ሚስት ማለት ትክክለኛ ሚስት ማለት ነው። ሚስት የሚለው ትርጉም አሁን ዝም ብሎ ሴቱ ሁሉ ሳይሆን ትክክለኛ ሚስት ማለት ለአንቺ ምትሆን አንቺን በደንብ ማኔጅ ማድረግ የምትችል ማዳመጥ የምትችል ትክክለኛ ሚስት እሱ ነው የነበረኝ እና በዋናነት አሁን 6 ወር ምናምን አውርተናል ከእሷ ጋር ማለት ሳንተዋወቅ ሳንተያይ እና ያለውን ነገር ታያለሽ። አሁን አንቺ ሰው የራሱ የሆነ እንትን አለ አረዳድ ማለት በስልክ አወራሽ ከመጀመሪያ ቀን ጀምሮ 3 ወር ብታወሪ በ3 ወር ውስጥ 10 ቀን ብታወሪ በመጀመሪያው ቀን ያወራሽው እና በ10ኛው ቀን ያወራሽው አሁን የሆነ ሰው የራሱ የሆነ እንትን አለ። አሁን ወደኋላ ያለው ሁሉ እኔ እንትን ነው ማስታወስ ይችላል አረሳ እና አሁን እሷ ጋር ከምታወሪ ዛሬ የሆነ ነገር አውጥተሽው ከዛ የሆነ ነገር በደንብ እያወቅሽው ስትሄድ ሰውዬውን እዛ ጋር ነበረውን ነገር የሆነ የመቀየር ነገር አንቺን እንዲወድሽ የማድረግ ነገር ምናምን ይመጣል አንዳንዶች ላይ ማለት ነው። እና ከእሷ ላይ ደግሞ እንደዚህ የለም ነገር ፊክስ በየትኛውም ታይም መጀመሪያም ሆነ ተመሳሳይ ነገር ነው ያለው እና ትክክለኛ ሚስት የሚባለው ነገር ደስ ይላል። እና መቼም ትመኛለች ከሰርጋችሁ በኋላ አልተወያያችሁም? ከሰርጋችን በኋላ ገና አሁን እኮ አልጨረስንም። ጫጉላ ሽርሽር ቅድ ለማውጣት አስበናል። እውነት ነው እሱማ እውነት ነው። ያው ግን በነገራችን ላይ ምን አለ መሰለሽ ማለት ፈጣሪ ሲጨመርበት ነው እንጂ አንቺ ባከልሽ ጊዜ ሊሆን ይችላል ግን ደግሞ ያው ሰውኛው ፕላን ያደርጋል እና እሷን አንድ ቀን ቁጭ ብለን እናወጣለን የተባባልን እኔ አላወጣንም ተለይተሽ አውጥተሽ
እንዴት አወጣኝ ብቻ ስታወጡ ብነግርሽ ማማለሽ ሊሆን ይችላል። እኔ ላውጣውና ብነግርሽ ማማለሽ ሊሆን ይችላል። ደስ አይልም። በርቱ በሉ። ጥያቄ እንጨርሻለሁ። አፋጥችም ከወጣ ምን አስበሽ ነው? እስካሁን አላወኩም ነበርና እስኪ እነዚህ ልጆች እንዴት ተገናኙ ምናምን ምን አስበሽ ነው? አይ ኮቲ ነበር አለሽ ለማውራት ሰው በፊት እንደኛ ሰንበርሽ ሰው ኮታ እግዚአብሔር ይመስገን እንጂ ለማመስገን ሳይሆን ትክክለኛ በቃ ሰው የለ ትክክለኛ ሰው ናት እንጂ አላውቅም። በጣም ቤተሰቦቿን የምታከብር እህቷን ታናሽ አክል ታላቅ አክል ሁሉንም አክብራ እያንዳንዱ ነገር ወደ ባህር ዳር ስትመጣ እንደዚህ አይነት ሰው እየደወለች ነው ብላ ነግረኛለች። እንደዚህ ብላ ሁሉ ትነግረኛለች። እኔ ደግሞ የሚገርምት እንዳውጣው እዚህ ጋር ሚስጥሩማ ምን እንዳልኳት ነግረሃለች እንዳልኳት ማለት ስትቆርጥ በጣም ደነገጥኩኝ። በቃ ማለት በቃ በጣም ደነገጥኩኝ። እንጂ አላውቅም እንዴ ምንድን ነው የቆረጥሽ ብቻሽን ምናምን እንዲሁም ደብቃ እንደቆየች እኔ በስሚ ምናምን የሰማሁት ማለት ነው። ከዛ ከጠየኳት አንቺ እየቆረጥሽ ቆረሻል ምናምን ብዬ ከጠየኳት እና ለእኛ ቤት መጣን ቆራለች እና በጣም ያዘንኩት በቃ በጣም የለም። ለምን አንዳንድ ነገሮች ይችላል በዛ በስራ ቦታዬ እንደዚህ በእርግጥ ለበጎ ሊሆን ይችላል። እንዲሁ ቆርበው እነሱ የሚመስል ሰው አጠው ምናምን ያሳይዙ ሰሩ ምናምን የቀሩ ሰዎችን ስለማስብ እኔ እነሱን ስለማደነግጥበታል። ከዛ በያልባትን ጓደኛ ያዥ ዩኒቨርሲቲ ላይ ጓደኛ ያዥ አንቺን የሚመስል ሰው እንጊዜ ትንሳቶች ያዣባል ዲያርቲ አንቺ ሰው ሁሉ እህት ጓደኛ ያዙ ራሱን ጠብቅ እያለ ይመክራል። አንቺን ጓደኛ ያዥ ትይኛለሽ እንዴ? እኔ ያሰብኩትኝ ቢሮዬ ላይ ያለኝ የለ እነዛ ማያቸውን ልጆች እግዚአብሔር እኮ ፈቅዶላቸው ሊሆን ይችላል፣ አይታወቅም። ለእነሱ የሚሆን ሰው ማለት ያልተፈቀደላቸው ሊሆን ይችላል። ግን እነሱ ስለማይ እኔ በጣም ጨነቀኝ በጣም ማለት ነው። እና እንደዛ ጓደኛ ያዥ እንድታገቢ ሳታገቢ እንዳትቀሪ እንደዛ እስከ ማለት ድረስ ስለደረስኩ ስታሞክሬ ደግሞ ደስ በቃ አገኘ በቃ አገኘ ከሆነ ይሆናል ካልሆነ ብዬ ጥሩ ቢዝነስ ተባረክ በጣም ስለጋበዛችሁኝ በጣም አመሰግናለሁ። ስለተንከባከባችሁ እናመሰግናለን። እና ትክክል ባለው ይህን የመስል ነበር። ውድ የፋኒ ኤልጀር ሰዎች የተመለከታችሁትን ጥያቄ ጠይቂያቸው ያዳመጣችሁትን መልስ መልሰውልኛል። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ይህን ዩቲዩብ ሰብስክራይብ፣ ላይክ፣ ኮሜንት በመስጠት እንድታበረታቷቸው በእውነት በጣም ከአክብሮት ጋር አንዳንድ ዩቲዩብ አለ ብዙ ወሬ ውሸት ምናምን ይወራል። ይሄ ግን በቃ ሰው የተሻለ ነገር ማለት የሚያደርግ የተሻለ ደረጃ ለመድረስ የሚጥሩ ልጆች ስለሆኑ እነዚህም እናንተ ደግሞ ብታበረታቷቸው ነገ የተሻለ ቦታ ይደርሳሉ፣ አገር ተረካቢዎች ይሆናሉ። የምትመለከቱት ጋር ጋብሳለሁ። ላይክ ኮሜንት ሰጡ። አመሰግናለሁ።